ስሜ ደሳለኝ ተረፈ እባላለሁ። የዲዋይ ፋሽን ዲዛይን ማሰልጠኛ ተወካይ ነኝ። ይህን የፋሽን ዲዛይን ትምህርት ቤት የጀመርንበት 2015 አካባቢ ነው የጀመርነው። በአንድ ባለሙያ እና በአንድ ባለሀብት የተጀመረ ትምህርት ክፍል ነው። ምንድነው ብዙ ጊዜ እዚህ ዘርፍ ላይ የእኛን ማስተዋጽኦ አንድም እንደ ገቢ ምንጭ ስለቆጠር ነው፣ ለዛ ነው የከፈተው። ዲዋይ ፋሽን ዲዛይን ካለው አስተዋጽኦ ብዙ ጊዜ ስራት ወጣቶችን የሙያ ባለቤት ማድረግ እንዲሁም የተለያዩ በሀገራችን ተጨባጭ ሁኔታ የባህላችንን ሊሆን ይችላል ባህላችንን ሊገልጽ የሚችል ወይም አለባበሳችንን ሊያዘምን የሚችል እና ሞር ከእንትኖችም ሾርት ተርም ትሬኒንግ ስለሆነ አጫጭር ስልጠናዎች የስራ ባለቤት የሙያ ባለቤት ወጣቶችን ማድረግ መቻል ነው። ፋሽን ካለባበስ ባሻገር እንግዲህ ሁሉ ነገር ነው ብዬ ነው የማስበው። እንደኛ ያው እንደ ምንድነው ፋሽን ካለባበሳችን ባሻገር ውበታችንም ነው፣ ጌጣችንም ነው፣ እኛ ህይወታችንም ነው፣ እንጀራችንም ነው ማለት ነው። ለሌሎችም ልጆች ላይክ ካለባበሳቸው ባሻገር ደግሞ ልክ እንደ እንጀራቸው ወስደው ቀን በቀን ከዕለት ያለ እንቅስቃሴያቸው ላይ ፋሽኑ ላይ ሲሳተፉ የራሳቸውን መልእክት ሊያስተላልፉበት የሚችል ስሜታቸው እያንዳንዳቸውን ነገር ሀሳባቸውን ሊገልጹበት የሚችሉበት ሙያ ነው ብዬ አስባለሁ። መጀመሪያዎቹ አካባቢ ትንሽ ቻሌንጆች ነበሩ። ሌሎችም ሲኒየር የሆኑ የፋሽን ማሰልጠኛዎች በርከት ያሉ ማሰልጠኞች አሉ እኛ ጋር። ከዛ መጀመሪያ ላይ ስትጀምር ራስሽን ገበያ ላይ ያወጣሽ ባዶ ቤት ላይ ነው የምትጀምሪና ዛሬ ከከስተመሩ ጋር ለመተዋወቅ ትልቅ ቻሌንጅ ነበረው። የመጀመሪያ ዙር እስከምንሰጥ ድረስ ያለው ቻሌንጅ ባዶ ነበርና መጀመሪያ ላይ አንዲት ልጅ መጣ ስትመዘግብ እኛን አላምን ስትል ዶክመንት ስታገላብጥ ነበርና አሁንም ልጅት በቅርበት እንገናኛለንና የራሷን ጀምራ የራሷን እየሰራች ያለችና የኛ የመጀመሪያችን ቻሌንጃችን ሰዎችን እንዴት አድርገን ወደኛ ማምጣት እንደምንችል በደንብ አላየነው ነበርና ከዛ በኋላ ግን ፕሮሞሽን በሰራናቸው አንዳንድ ነገሮችና ቤታችን ገብተው ሰዎች ባዩት እንቅስቃሴ ወደኛ ማምጣት ችለዋል። መጀመሪያ ፓዝ ላይ ግን እሷን እንደነገርኩሽ መጀመሪያ ላይ ያለውን ነገር ለማጥላት ተቸግረን ነበረ። ግን በቀጣይ ባሉ እንትኖች ለማስተካከል ሞክረናል። እንግዲህ እንደ ዲዋይ ፋሽን ዲዛይን የኛ ማሰልጠኛ ከሌሎች ማሰልጠኛ እንለያለን ብለን የምናወራበትም ያሉን አሰልጣኞቻችን ሲኒየር የሆኑ አሰልጣኞች አሉ። በትምህርት ደረጃም የተሻለ ኳሊፊኬሽን ያላቸው በልምድ ጥሩ የካበተ ልምድ ያላቸው ባለሙያዎች አሉ። ከዛ በዘለለ በአጫጭር ስልጠና የሚሰጡ ካሪኩለም ላይ የሚሰጡ በመንግስት ደረጃ የተሰጠ ወይም የተዘጋጀ ሾርት ተርም ትሬኒንግ ማሰልጠኛ ካሪኩለሞች አሉ። ከነዛም ወጣ ብለን ፋሽኑ ላይ ገብተን ፋሽኑን በደንብ ዲቴል እያየን 7 ዲዛይኖች ያዩ ከነበረኛ ላይ ከ13 በላይ እና በዲዛይን ደረጃ ደግሞ ከ30 በላይ ዲዛይኖችን ኤክሰርሳይዝ እንዲያደርጉ እነዚህ ቤዚክ ብለን የምንጠራቸውን ዲዛይኖች ወደ ፋሽን እንዴት መቀየር እንደሚችሉ እና አንድ ለአንድ ስልጠናዎች ደግሞ አንድ ለአንድ ኢንዲቪጁዋል የሆነ ፐርሰናል የሆነ ስልጠና መስጠታችንን ከሌሎች ለየት ያደርገናል። አሁን ምንድነው እንደኛ እንደ ዲዋይ ፋሽን ዲዛይን ብዙ ወጣቶች ናቸው ወደኛ አካባቢ የሚመጡ፣ ወደኛ ስልጠና ማዕከል የሚመጡ ብዙ ሰልጣኞች የተለያየ አስተሳሰብ የተለያየ አመለካከት ያላቸው በትምህርት ዝግጅታቸውም ከፍ ያሉ ትምህርት ዝግጅት ያላቸው ደግሞ የትምህርት ዝግጅታቸው ደግሞ ዝቅ ያለ የትምህርት ዝግጅት ያላቸው ማህበረሰቦች ናቸው፣ ወጣቶች ናቸው የሚመጡ። እነሱን ላይክ እኛ ክፍል ሲመጡ ወደዚህ ፋሽኑ በሚፈልገው
የሚፈልገውን ያክል ወደዛ እንዲንደረደሩና በአመለካከትም በአስተሳሰብም የተሻለ እንዲሆኑ ማድረግ መቻል። እንግዲህ ፋሽን ላይ እዚህ ቴክስታይል ጋርመንት ብለን ስንጠራው ቴክስታይል ጋርመንት ላይ ሳንወድ በግድ ትዕግስትን ኤክሰርሳይዝ እንድናደርግ ያደርገናል። ዘርፍ ትዕግስትን ኤክሰርሳይዝ እንድናደርግ ስለሚያደርገን ወደኛ ሲመጡ ዲሲፕሊን እንዲሆኑ የስራ ፈጠራ ስልጠናም እንዲያገኙ እናደርጋቸዋለን። ዲሲፕሊን እንዲሆኑ በአስተሳሰብ በአመለካከት የተሻለ አመለካከት እንዲኖራቸው በማድረግ ልጆችን እንቀርጻለን። ክፍል ከሙያ ባሻገር ዲሲፕሊናቸው ምን ይመስላል የሚለውን ነገር የተሻለ አስተሳሰብ የተሻለ አመለካከት እንዲኖራቸው እናደርጋለን እኛ ክፍል። ይሄ ዲዋይ ፋሽን ዲዛይን ማሰልጠኛ እንግዲህ በዚህ 5 እስከ 10 ዓመት ባሉት ጊዜያቶች ውስጥ የራሳችን የሆነ እቅድ አለን። ምንድነው? አንደኛ ሰፊ ፋሽን ስኩል መሆን፣ በወቅቱን የመጠነ ከሌሎች ሀገራቶች ጋር ተወዳዳሪ የሆነ ፋሽን ስኩል ማድረግ መቻል ነው የመጀመሪያው ራዕያችን። ከዛ በዘለለ ደግሞ ፋሽን ስኩል ሆን ማለት እነዚህ ባህላችንን ወጋችንን ሊገልጽ የሚችል ፕሮዳክሽን ሴንተር ማቋቋም ራስ መቻለ። ይሄ ስኩል ከመሆኑ ባሻገር ነው ፕሮዳክሽን ሴንተር መሆን መቻል። የምርት ጋርመንቶችን ማምረት፣ የተለያዩ ፋሽኔብል የሆኑ ልብሶችን ለመስራት ማሰልጠኑን ጎን በጎን ስማርት አድርገው ማሰልጠኑን ጎን ላይ ደግሞ የራሱ የሆነ ጋርመንት እንዲኖረው ማስቻል። በዚህ እስከ 10 ዓመት ባለው እነዚህ ፕላናችን ውስጥ አሉ። እንግዲህ ምንድነው ወደዚህ ወደ ፋሽኑ ዓለም ወላጆችን ወደ ትምህርት ቤት ወይም ወደኛ ኮሌጅ ወደኛ ማሰልጠኛ እንዲልኩ የማስተላልፈው መልእክት ለወላጆች፣ እኛ ማሰልጠኛ ወላጆች ብዙ ጊዜ ከ1 እስከ 10 ከ1 እስከ 12 ወይም ዲግሪ ዲፕሎማ በአጫጭር ስልጠናዎችን የተለያዩ ሙያዎችን ይሰለጥናሉ። እንግዲህ ይሄ ቴክስታይል ጋርመንት ብለን ስንጠራኛ ዘርፍ ላይ ቴክስታይል ጋርመንት ወቅቱ የማያልፍበት ወይም ሲዝነብል ያልሆነ ሁልጊዜም ልብስ ልንለብሰው የምንችል ያልፍበታል የዘርፍ ይወድቃል ብለን የማንጠራው ዘርፍ ስለሆነ ወላጆች ወደኛም ክፍል ወደ እንደዚህ አጫጭር ስልጠናዎች ቢያስገቧቸው ከሌሎች ተጨማሪ ዛሬውን እንጀራ ሊያበላ የሚችል ወይም ራሳቸውን ሊያስተዳድሩበት የሚችል ሙያ ይዘው ይወጣሉ። ወላጆችን መልእክት እናስተላልፈው ዲዋይ ፋሽን ዲዛይን የተለያዩ ወጣት ስራ ፈላጊዎችን የሙያ ባለቤት ለማድረግ ዝግጁ ነው። በማውራት ብቻ ሳይሆን በቃልም በተግባር የምናሳይበት ነገሮች ናቸው ያሉ፣ የምንሰራቸው ነገሮች ናቸው ያሉ። ለወላጆችም እንዲያዩ የኛ ሰልጣኞች ሰልጥነው በሚሰሯቸው ስራዎች ይዘዋቸው ወስደው ለወላጆች እንዲያሳዩ እናደርጋለን ስራዎችን። እነዛ ወላጅ ላይም የራሱ የሆነ ኢምፓክት እንዲጨምርላቸው ያደርጋቸዋል። ስለዚህ ወላጆች እኛ ክፍል ቢልኳቸው የተሻለ ሙያ፣ ጥሩ የሆነ እውቀት፣ ጥሩ የሆነ ስነ ምግባር ይዘው እንዲወጡ እናደርጋለን። ወላጆች ወደኛ ወይም ዲዋይ ፋሽን ዲዛይን ብትልኩ ጥሩ ባለሙያ እናደርጋለን እንላለን። እንግዲህ ስኬት እንደየ ሌብላችን የተለያየ ቦታ አለው ብዬ አስባለሁ በእኔነት። እንግዲህ ስኬት የግድ ባለሀብት መሆን ብቻ ነው ብዬ አላምንም። ስኬት በተሰማራንበት ወይም ባለንባት ትንሽም ሊሆን ይችላል፣ የእውቀትም ልትሆን ትችላለች፣ የሙያም ልትሆን ትችላለች። በዛች ሳቲስፋክተሪ መሆን መቻል ነው፣ ብቁ ሆነን መገኘት መቻል ማለት ነው። ለተሰማራንለት ዓላማ የምንመጥን አይነት ሰዎች ሆነን መገኘት መቻል ወይም ከገበያው ጋር መገናኘት መቻል፣ እሱን ነው ስኬት ብዬ የምጠራው። አሁን ብዙ ጊዜ እኔም ካለውበት አንፃር ለሌሎችም እንትን ብለው ስኬትን የግድ ሀብት ማማ ላይ ወይም ሀብት ጣራ ላይ መውጣት ብቻ ሳይሆን አንድ ተማሪ ከአንደኛ ክፍል ጀምሮ እስከ 12ኛ ክፍል ከተማረ ዲግሪውን ከያዘ እሱ አንድ ስኬት ነው ብዬ አስባለሁ። ማስተሩን ከያዘ አንድ ስኬት ነው ብዬ አስባለሁ። ከዛ በኋላ ደግሞ የራሱ የሆነ ፕላን የራሱ የሆነ እቅድ አለው። ያንን እቅድ ካሳካም ስኬት ነው ብዬ አስባለሁ። ስለዚህ በተሰማራበት ማንኛውም ነገር ቢሆን በተሰማራበት እሱ ግቡን ከመታ እሱ ስኬት ነው ብዬ አስባለሁ። እኔ ዲዋይን ብዬ የማስበው ለቃላችን ታማኝ ነን። ሁሎችን ባለሙያዎችን ሙያተኛ ለማድረግ ሁልጊዜም ለቃላችን ታማኝ ነን። ልክ እንዳወሩ ሳይሆን
እንዳልነው የምንኖር ሰዎች ነን። ያልነውን በተግባር የምንገኝ ሰዎች ነን። ያልነውን በተግባር የምናሳይ ሰዎች ነን። ምንድነው መልእክቴ? ብዙ ጊዜ እኔ ስለ አንዳንድ ማሰልጠኞችም የራሳችንን ማሰልጠኛም ወይም ብዙ ጊዜ እዚህ ፋሽኑ ዘርፍ ላይ የሚቀላቀሉ የምናያቸው ነገሮች አሉና ከባህል ጋር ተያይዞ የምንሰራቸው እንደኛ አካባቢም ወይም እንደ ባህር ዳር ተጨባጭ ሁኔታ ይሄ ባህሉን ለማዘመን ወይም አለባበሳችንን ለማዘመን ባህላችንን ደግሞ በአለባበሳችን ለመግለጽ ወደ ባህላችን እንድንመለስ ምክር አስተላልፋለሁ። ወደ ባህላችን አለባበሳችን እንደ ባህላችን እንዲሆን የውጭን ከምንከወርድ የሀገራችንን ምርቶች መጠቀም ብንችል በሀገራችን ባለሙያዎች በሀገራችን ሙያተኞች የተሸመነ የተዘጋጀ የተሰራ ምርቶችን መስራት ብንችል በጣም አሪፍ ነው ብዬ አስባለሁ። ብዙ ጊዜ እዚህ ጋርመንት ላይ የምናያቸው ነገሮች የሀገራችን ምርቶችን ከማስተዋወቅ ይልቅ አገረኛ ናቸው ብለን እንንቃለንና እሱ አስተሳሰባችን የራሳችንን ምርት በራሳችን ለመልበስ እና ሙያተኞቻችንን ላለማድነቅ የምናደርገው እይታ ሊሆን ይችላል ብዬ ስለማሰብ ጋርመንቶቻችንን ከነጉድለታቸው ሳይሆን ጉድለታቸውን ተናግረን እንዲያስተካክሉ አድርገን ግን የእኛን ጋርመንቶች ወይም የተለያዩ ጋርመንቶችን ማበረታታት ብንችል የተሻለ ነው ብዬ አስባለሁ። አመሰግናለሁ።